ደም የላችሁም ተብለን ስንቶች ነን በመድኃኒት መውሰድ ጨጓራችን የተላጥነ ብዙዎች ነን። ዛሬ ይዤላችሁ የመጣሁ በቤታችን አዘጋጅተን ደማችን እንዴት ማስተካከል እንችላለን፣ በቤት ውስጥ የሚሰራ ሰውነታችን እንዴት ማስተካከል እንችላለን፣ ከደም መቀነስ የሚከላከልልን ጁስ ነው ማለት ነው። ሰላም ሰላም ውዶቼ እንዴት ናችሁ? እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ጤና ስራ እንዴት እያደረጋችሁ ነው እላችኋለሁ የኔ ውዶች። ዛሬ ደግሞ በጣም አሪፍ የሆነ ውህድ ደም ያነሰን ከደም የሚከላከልልን ውህድ ቆንጆ የሆነ ተፈጥሯዊ በቤት ላይ የሚሰራ ነው ይዤላችሁ የመጣሁት ውዶች። ብዙዎች ነን በደም ማነስ የምንጠቃ ማለት ነው። እኔ ለራሴ ዶሮ ነበረኝ፣ አሁን እንኳን የለኝም እግዚአብሔር ይመስገን። ግን ዶሮ ነበረኝ እና ስንቶች ነን በመድኃኒት መዋጥ በክኒን መውሰድ ጨጓራችን የተላጥነ ብዙዎች ነን። አሁን ግን ማለት ነው ቤታችን እንዴት አድርገን አዘጋጅተን እንደምንከላከል ነው ይዤላችሁ የመጣው ውዶቼ። ተፈጥሯዊ የሆነ ቤታችን ላይ የምናገኘው ከሁሉ ነገር ነፃ የሆነ በቤት ውስጥ የሚገኝ ተፈጥሯዊ ነው። ተፈጥሯዊ ይሄ ደግሞ በጣም ቆንጆ ነው። ግን ማለት ነው ይሄ ስንጠቀም ግዴታ ደም የሌለን መሆኑ ማረጋገጥ ግድ ነው በሐኪም ማለት ነው። እና እርግጠኞች ስንሆን ይሄ ተጠቅመን ደማችን መተካት እንችላለን ማለት ነው። ከመድኃኒት ነፃ መድኃኒት ስንቶች ነን በመድኃኒት መውሰድ የምንሰቃይ። እኔስ እኔ እንጃ ድሮ ደም አልነበረኝም እና የሆነ ቁጭ ብዬ ስነሳ እንትን ያዙረኝ ነበር፣ ያዙረኛል። አይኔ ጭፍና አድርጌ ትንሽ ስቆይ እንትንል ነበር ማለት ነው። ድሮ ነው ግን አሁን እንኳን እግዚአብሔር ይመስገን ምንም ነገር የለኝም። ድሮ ግን ነበረኝ። እና ውዶቼ ይሄ ማለት ነው በጣም አሪፍ የሆነ ተፈጥሯዊ ነው ይዤላችሁ የመጣሁ። ይሄ ካሮት ነው። አጥቤ ልጤ ሁለተኛ አጥቤ እንደዚህ አድርጌ ከትፈዋለሁ ካሮቱን ማለት ነው። ካሮትና ቀይ ስር ነው በሀገራችን ቀይ ስር ነው። በዚህ በሳዑዲ ግን ምን እንደሚባል አላውቀውም እንጃ። ብቻ ግን ቀይ ስርና ካሮት እንደዚህ አድርጌ ክትፍ አድርገዋለሁ በደንብ እንትን እስከሚልልኝ ማለት ነው። እንደዚህ አድርጌ ካዘጋጀሁት ኋላ የኔ ውዶች ግን ውዶቼ እንደዚህ ብዬ ከመዳን ቤት እየሰራሁ ተቸገረ ቪዲዮ እየሰራሁ ማለት ነው። አበረታቱኝ ሰብስክራይብ እና ላይክ እያደረጋችሁ ኮመንት ላይ አስተያየትም እየጻፋችሁ ከተሳሳትኩም ተሳስተሻል ብላችሁ ስተቴን ማረም ሁሉ ነገር ኮመንት ላይ እያስቀመጣችሁ አስተምሮኝ። አዲስ ጀማሪ ስለሆንኩ ማለት ነው። አስተያየታችሁ ኮመንት ላይ እያሰፈራችሁ ከተሳሳትኩ አርሙኝ እላችኋለሁ የኔ ውዶች። እና እንደዚህ አድርጌ አዘጋጅቼ እፈጨዋለሁ። በደንብ አድርጌ ፍጭት አድርጌ እፈጨዋለሁ። ስፈጨውም አሳያችኋለሁ የኔ ውዶች። ይሄ እንትኑ በደንብ እንትን አይልም፣ ጉልበት ያስፈልገዋል። ጉልበት ያስፈልገዋል ቀይ ስሩ ማለት ነው። የኔ እንትኗ ቢላዋ ደግሞ ትንሽ ናትና ለዛ ነው የዘገየው እላችኋለሁ የኔ ውዶች። እና እንደዚህ አድርጋችሁ አዘጋጅቼ አሁን መፍጨት ነው የሚቀረኝ። በደንብ አድርጌ ፍጭት ታደርገዋለሁ። አንድ ነገር ረስቼ፣ ይሄ ፍላወራ ነው የሚባል በሳዑዲ። በእኛ ሀገር ግን ምን እንደሚባል እኔ እንጃ ረስቼዋለሁ። ኮመንት ላይ ያሳውቅኝ ምን እንደሚባል ማለት ነው። በዚህ ግን ፍላወራ ነው የሚሉት አረቦች ማለት ነው። እና ስላልነበረኝ አንድ ነው የተጠቀምኩ ነበረ፣ ግን ተበላሽቶ እዩት፣ ተበላሽቶ ማለት ነው። ስለተበላሸ አንድ አድርጌያለሁ። እናንተ ግን ካላችሁ 3 2 ትላልቅ ከሆነ ደግሞ 2 እንደሱ አድርጋችሁ ከትፋችሁ በአንድ ላይ መፍጨት ማለት ነው። እኔ አሁን ልፈጨው ነኝ። ወደ መፍጫ ያርጌ ፍጨት ታርገዋለሁ ውዶቼ። ስትጠጡት እንዴት እንደሚጣፍጥ ልነግራችሁ አልችልም። ስኳር አይፈልግ፣ ማር አይፈልግ፣ ምንም ነገር አይፈልግም። ይሄ ምንም ነገር እንዳታርጉበት ማለት ነው። እንደዚህ አርጋችሁ መፍጨት ነው። ምንም ነገር አያስፈልግም። ስኳርም ምንም አያስፈልግም ማለት ነው። እንደዚህ አርጋችሁ አዘጋጅታችሁ ድቅቅ አርጋችሁ መፍጨት ነው የሚቀርባችሁ ማለት ነው። ድሮ ማዘጋጀው የነበርኩት ውህዶች በወተት ነው ማዘጋጀው የነበርኩ። አሁን ግን ማለት ነው ውሃ ነው የማረግበት፣ ንጹህ ውሃ ማለት ነው። ውሃ አርጌ አንድ ሃይላንድ እንደሚበቃችሁ ዝሮ ትንሽ እንደ መጠኑ ማለት ነው፣ እንደ ብዛቱ። ብዙ ከሆነ ብዙ ውሃ ታርጋላችሁ፣ ትንሽ ከሆነ ደግሞ ትንሽ ውሃ ታርግበታላችሁና እኔ አሁን
2 ደቃቃ ሃይላንድ ነው የተጠቀምኩ ማለት ነው። ደግሞ ለብቻዬ ስለሆነ ብዙ እንትን አለ ብዙ አልሰራም። ስሰራ ለብቻዬ ነው ለአንዱ ብርጭቆ የሚሆን ነው የምሰራና ውዶቼ እንደዚህ አድርጌ አዘጋጅቼዋለሁ። ግን ማለት ነው ወደ ቤቴ የመጣችሁላችሁ ላይክ እና ሰብስክራይብ ሳታርጉ እንዳትወጡ አደራ አላችኋለሁ። አበረታቱኝ የኔ ውዶች። እናንተ ስታበረታቱኝ ማለት ነው ብርታት ነው የሚሆነኝ። እጠነክራለሁ፣ እሰራለሁ እና እግረ መንገዴም እለወጣለሁ። እግረ መንገዴ ሳይሆን እለወጣለሁ። እና የኔ ውዶች እንደኔ ስደት ስልችት ያላችሁ ዩቱብ እንደዚህ ከፍታችሁ የኔ ውዶች በተለይ ከዚህ ስደት ላይ ሁን አሳድገን ሀገራችን ስንሄድ ማለት ነው ለኋላ ይጠቅመናል። እና ስደት ላይ ሁነን እንደዚህ አድርገን ትንሽ ትንሽ እየጣርን ትንሽ ትንሽ እየሰራን ከቆየን ማለት ነው አገራችን ሄደን ብዙ ነገር መስራት እንችላለን። እና እግረ መንገዴ ዩቱብ ያልከፈታችሁን ክፈቱ ልላችሁ ፈልጌ ነው። አትናቁት፣ በጣም ቆንጆ ነው። ለመጀመሪያ ነው አድካም እንጂ ኋላ ይጠቅመናል። እና ያልከፈታችሁ ክፈቱ፣ ተጠቀሙ እላችኋለሁ ውዶቼዋ። እና ፈጭቼ ጨርሻለሁ። አሁን ወደ ኮፔ ላርግ ነኝ። እዩት፣ ደስ አይልም? ደስ ይላል፣ በጣም ደስ ይላል ማለት ነው። እዩት፣ በጣም ነው ቆንጆ ከምታስቡት በላይ። እና ውዶቼ ቤታችሁ እንደዚህ ያደርጋችሁ እያዘጋጃችሁ ሰውነታችሁ ተንከባከቡ። እኔ ደግሞ ትንሽ ሌሙንም አድርጌበታለሁ። ትንሽ በጣም ትንሽ 2-3 ጥብታ የሚሆን ነው ያረኩበት ማለት ነው። ኋላ እንዴት እንደሚጣፍጥ ልነግራችሁ አልችልም። በጣም ነው የሚጣፍጥ። እዩኝ እስኪ ከስራ ላይ ላብ በላብ ሆኜ ደግሞ የኛ መጥበኽ ማለት ነው መከየፍ ስለሌለው በጣም ሙቀት ነው። በጣም ሙቀት ነው። እና ደግሞ ከስራ ላይ ስለነበርኩ ነው ፊቴ ላብ በላብ ሆኜ ያለሁት። እና በጣም ነው ቆንጆ። እዩት። ባለ ስኳራም አላረኩበትም፣ ምንም አላረኩበትም። ግን ሲጣፍጥ ልነግራችሁ አልችልም። ይሄ ስትጠቀሙ ግን ማለት ነው ሁሌም መሆን የለበትም። ቢያንስ በሳምንት 2 ወይም 1 ጊዜ መሆን ያለበት እንጂ ሁሌም እንዳትጠቀሙ እላችኋለሁ የኔ ውዶች። በሳምንት 1ም 2ም በስ እንደዛ አድርጋችሁ ነው የምትጠቀሙት። ብቻ እኔም እንትኔም ጨርሻለሁ፣ ጁሴም ጨርሻለሁ፣ ቪዲዮም ጨርሻለሁ። እና ለዛሬ ይዤላችሁ መጥቼ የነበርኩት ይሄ ነው። እንደምትወዱት ተስፋ አድርጋለሁ። ትወዱታላችሁ ደግሞ በጣም ነው ቆንጆ ማለት ነው። እና ለእኔ እህታችሁ ደግሞ ይሄ ደግሞ የቀራለ ተላጀ ከፍሪጅ ላስቀምጠው ነኝ። ከፍሪጅ አስቀምጬ እጠጣዋለሁ። በጣም ቆንጆ ነው፣ አልደፋውም፣ እጠጣዋለሁ ማለት ነው። እኔ ግን ለእናንተ ቪዲዮ ለመስራት ብዬ ነው እንጂ እግዚአብሔር ይመስገን የደም ማነስ እንትን የለኝም። ግን ዱሮ ስለነበረ አንዳንድ ስለሚኖሩ ብዬ ነው የሰራሁት ማለት ነው ቪዲዮውን እንጂ እኔ እግዚአብሔር ይመስገን የደም ማነስ እንትን የለኝም። እግዚአብሔር ይመስገን ደህና ነኝ እላችኋለሁ። ግን ደግሞ የደም ማነስ እንትን ያለባችሁ ሰዎች ማለት ነው በጣም አሪፍ ነው ከምታስቡት በላይ። እና ተጠቀሙ፣ ይጠቅማችኋል እላችኋለሁ። እና ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች። ለዛሬ የነበረች ቪዲዮ እች ትመስላለች። በሁለተኛ ቪዲዮ እስከምንገናኝ ደግሞ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። በጣም ነው የማመሰግናችሁ ስለምታበረታቱኝ።